የኤአይ አስፈሪነቱ እንደቀጠለ ነው። አሜሪካ፣ ጃፓን እና ቻይና $100 ቢሊዮን በጀት አድርገው የኤአይ መንደር እየገነቡ ነው። የእነዚህን የኤአይ መንደሮችን ያዩት የዓለማችን ታላላቅ ሳይንቲስቶች የኤአይን አስፈሪነት በሰባት ዋና ዋና ይከፋፍሉታል። እነዚህን አንድ ባንድ ከተከታተላችሁኝ እስከ መጨረሻ ከኔ ጋር ከሆናችሁ አንድ ባንድ እነግራቸዋለሁ። እነዚህ ኤአይዎች ወደፊት ምን ይዘው ይመጣሉ፣ ምን ይዘው ታላላቅ ሳይንቲስቶች የኤአይን ደረጃ በሰባት አስፈሪ ደረጃዎች ያስቀምጧቸዋል። እነዚህ ሰባቱንም ከተከታተላችሁኝ አንድ ባንድ እነግራቸዋለሁ። የመጨረሻውና አስፈሪ የዓለማችንን ችግርም ይፈታል የሰውን ህልውና ይቀማል የተባለው ሰባተኛ ላይ ስላለ እስከ ሰባተኛው ከሄዳችሁ ከኔ ጋር ትሰሙታላችሁ። ሌትስ ጎ። ደረጃ 1 እነዚህ ኤአይዎች ሩል ቤዝድ ሲስተም በመባል ይታወቃሉ። እነዚህ ደረጃ አንዶች ህግ ተኮር ስለሆኑ በተሰጣቸው ፕሮምፕት ወይ ደግሞ ከታዘዙት ውጪ ከትዕዛዝ ውጪ ሊሰሩ አይችሉም። በተሰጣቸው ሲስተም ብቻ ነው ሊሰሩ የሚችሉት። ለምሳሌ አሁን ላይ የምንጠቀማቸው የቤት ውስጥ እቃዎች የአውሮፕላን አውቶፕሌቶች ሊሆኑ ይችላሉ ስናዘምነው። ነገር ግን ለቢዝነሳችን የቢዝነስ ሶፍትዌሮች ናቸው። እነዚህ ከታዘዙት ውጪ ራሳቸው ማሰብ የማይችሉ የኤአይ ደረጃ ናቸው። ደረጃ 2 ኮንቴክስት አዌርነስ በመባል ይታወቃሉ። እነዚህ ኤአይዎች ጀመናይ፣ ክላውድን እና ቻት ጂፒቲን ጨምሮ የዚህ መገለጫ ሲሆኑ በሰዎች እውቀትና በሰዎች የተሰሩ ሲሆኑ መረጃን አደራጅቶ የማስረከብ አቅም ያላቸው ናቸው። እነዚህ ኤአይዎች አሁን ላይ እየዘመኑና ሰዎች ለኢንቨስትመንታቸው ለቢዝነሳቸው አማካሪ አድርጎ የሚጠቀሙበት የደረጃ 2 መገለጫዎች ናቸው። ደረጃ 3 ዶሜን ስፔሲፊክ ኤክስፐርት ይባላሉ። እነዚህ ደረጃ ላይ ያሉት ኤአይዎች ከሰው አቅም በላይ የማሰብ ችሎታ ያላቸው ሲሆን ከሰው አቅም በላይ የማሰብ ችሎታን እያመነጩ ያሉ ሲሆን ነገር ግን አንድን ነገር ስንሰጠው እዛ ነገር ላይ ትኩረት አድርገው የሚሰሩ ናቸው። ለምሳሌ እነዚህ ኤአይዎች ከነ ቻት ጂፒቲ ከነ ክላውዲ ከነ ጀመናይ ለየት የሚያደርጋቸው አንድን ነገር ስናስተምረው እዛ ነገር ላይ ብቻ መቆየት የሚችሉ ናቸው። ይሄ ማለት ምን ማለት ነው? ስለ ካንሰር በሽታ የምናሰለጥነው ከሆነ ትንሽ ቆይተን ስለ ሌላ ሕክምና የምናስተምረው ከሆነ ሙሉ ለሙሉ የበፊቱን የሚረሳበት ደረጃ ላይ ይደርሳል። ደረጃ 4 ሪዝኒንግ ማሽን ይባላሉ። እነዚህ ደረጃ 4 ላይ የሚገኙ ኤአይዎች ለየት የሚያደርጋቸው የራሳቸውን አቅም የሚያሳዩበት ደረጃ ላይ የደረሱ ኤአይዎች ናቸው። እነዚህ ለየት የሚያደርጋቸው የማሰብ ችሎታቸው ብሬናቸው በጣም ከፍ ያለ ሲሆን ራሳቸው ማሰብ ይችላሉ። ራሳቸው የፈለጉትን ነገር ማድረግ ይችላሉ። ለምሳሌ ከሰዎች ጋር እና ከሌላኛው ኤአይ ጋር ማከራከር የራሳቸው መፍትሄ ማስጠበቅ የሚችሉበት ደረጃ ላይ የደረሱ የኤአይ አይነቶች ናቸው። ደረጃ 6 ይሄ ደረጃ 6 ሱፐር ኢንተለጀንስ በመባል ይታወቃል። ይሄ ኤአይ ለየት የሚያደርገው ከሰዎች አቅም በላይ ማሰብ መቻሉ ነው። ይሄ ማለት ምን ማለት ነው? የዓለማችን ትላልቅ ሊቅ የሆኑ ሰዎች፣ የዓለማችን ዶክተሮች፣ በማንኛውም ዘርፍ ያሉ ባለሙያዎችን እጥፍ የሚበልጥበት የሱ ምርምር ሊደረስበት የማይቻልበት ደረጃ ላይ የደረሰ የኤአይ አይነት ነው። ይሄ ኤአይ እንግዲህ ለዓለማችን ይዞ የመጣው አንድ አሪፍ ነገር አለ። ይሄ ምንድነው? የዓለማችን ረሃብና የአየር ለውጥን ያስተካክላል ተብሎ የሚጠበቅ የኤአይ ታይፕ ሲሆን ይህ ኤአይ በ2009 የመጨረሻውና ዋነኛው የሰው ልጅ ክህሎትን የሚቀማ የመጨረሻው ኤአይ ነው። ይሄ ደረጃ 7 ላይ የሚገኘው ኤአይ እንግዲህ የሰው ልጅን ከኢንተርኔት ጋር የሚያገናኙበት የኤአይ
ታይፕ ሲሆን ይሄ ኤአይ ለየት የሚያደርገው ነገር ከሰዎች ጋር ሰዎች በኢንተርኔት ጭንቅላታቸውን ተጠቅሞ ወይ ደግሞ በኢንተርኔት ዲጂታል በሆነ ሲስተም ጭንቅላትን ከጭንቅላት ጋር የሚያገናኙበት የኤአይ አስፈሪው ደረጃ ነው። ይሄ ደረጃ እንግዲህ ሰዎች አልፎ ተርፎ ከሰዎች ጋር በኢንተርኔት የሚገናኙበት በዲቫይስ ሳይሆን በሰው ጭንቅላት መሆኑን የሚገለጽበት የኤአይ ታይፕ ነው። ነገር ግን የዓለማችን ታዲያ እናንተስ ስንተኛው ደረጃ ላይ ስትደርሱ ፍርሃት ተሰማችሁ ወይ ኤአይ ቤቱ ጋር ይጠቅመናል ብላችሁ አሰባችሁ? ይህ ቪዲዮ ከተመቻችሁ ኮመንት ላይ ጻፉልኝ። ሰብስክራይብ፣ ላይክ በማድረግ የዩቲዩብ ቻናሉን ባለቤት መሆኑን እንዳትረሱ።